ሰላም ሰላም ውድ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ ማለት ነው። እንግዲህ ሁል ጊዜ ያው ምግቦች፣ ሰላጣዎች፣ የተለያዩ ነገሮችን ነው ለእናንተ ማቅረብላችሁ። ከዚህ በኋላ አብራችሁ እንቆያለን ማለት ነው። ዛሬ የምንሰራው ሰላጣ እንግዲህ እንደምታዩት እዚህ ጋር ኺያር አለኝ፣ ካሮት፣ ቲማቲም፣ ከዛ ጓንት እንለብሳለን ማለት ነው። ጓንት እንለብስና ከዛ እንከትፋለን ማለት ነው። እና ውድ ቤተሰቦች ሁላችሁም ይሄንን ምግብ እያያችሁ ሁላችሁም እንድትሰሩ ዛሬ እጠይቃለሁ ማለት ነው። እንግዲህ ሁላችሁንም ማለት ነው ሁላችሁንም እንግዲህ ይኸው ይሄን ይመስላል ማለት ነው። እና እንደዚህ እያደረግን እንሰራለን። እና እናንተ ደግሞ ሰላጣ መስራት የምትፈልጉ ሰዎች ምን ታደርጋላችሁ መሰላችሁ ማለት ነው። አሁን አንዳንድ ሰዎች ያላችሁ እኛ ምግብ መስራት አንችልም ትላላችሁ። አብዛኞቻችሁ ሜዳም ቤት ግቡና ተቀጥራችሁ ስሩ ምናምን ስትባሉ አይ እኛ ምግብ አይደለም ጽዳት ነው የምንሰራው እንጂ ምግብ አንችልም ትላላችሁ። አሁን ላይ ሁሉ ነገር በጣም ቀላል ነው። ምንም ነገር አያስፈልጋችሁም። እናንተ ዩቲዩብ ላይ ትገባላችሁ፣ ሰርች ታደርጋላችሁ። በቃ ማየት ብቻ ነው የሚጠበቀው ከእናንተ እንጂ ሌላ ምንም የሚጠበቅ ነገር የለም። ከዛ በኋላ በቃ ትሰራላችሁ ማለት ነው። አያችሁ፣ ምንም በቃ ምንም ድካም የለውም፣ ምን የለውም። በቃ በቀላሉ ነገር ሰርች ታደርጋላችሁ። ያን ሰርች ያደረጋችሁትን እያያችሁ መስራት ነው በቃ እንጂ ምግብ አልችልም ብላችሁ ስራ ከመስራት መቀመጥ ምናምን ነገር ጥሩ አይደለም። ስለዚህ እኔ አልችልም የሚባል ነገር የለም። አሁን ላይ ዶሮ ማይ የለኝም ብትሉ ምንም ነገር የለኝም የሚባል ነገር አሁን ላይ አይሰራም። በቃ ሁሉን ነገር ከዩቲዩብ ላይ መማር ትችላላችሁ። እና ሰርች እያደረጋችሁ ተማሩ። ሴቶችዬ ሙያ ልመዱ። አንችልም ብቻ አትበሉ እንዴ፣ እንችላለን የሚለውንም ነገር ልመዱ ማለት ነው። ይኸው እንደነገርኳችሁ አሁን ይሄ ካሮት ነው አያችሁ፣ ሰነጣጠቅኩትና ከዛ ምን አደርጋለሁ መሰላችሁ እያደረኩት ተመልከቱ። ምንም ልፋት የለው ምን የለው እያደረጋችሁ ማለት ነው። ከዛ በቃ በጣም በምርጥ ሁኔታ የሚጥምና በጣም ጣዕም ያለው ቲማቲም ላይሞን ጨው አድርጋችሁ ሰርታችሁ ልክ ስትሉት ዋው የሚያስብል ተመልከቱ። ከዛ ይሄን እንደዚህ እዚህ ጋር ታደርጋላችሁ ማለት ነው። እና በጣም ቀላል የሆነ የማያስለፋ የሆነ ምግብ ነው። ተመልከቱ። አሁን ይሄ ሽንኩርትና ካሮትና ኺያር ነው ማለት ነው። እዚህ ጋር ደግሞ ሆነ ማለት ቲማቲም እጨምራለሁ ማለት ነው። ከዛ በኋላ በቃ ምንም አያስቸግርም ማለት ነው። እችላለሁ አልችልም ብሎ ነገር የለም። አሁን ይሄ እዚህ ጋር ቂጡ ይሄ ቂጡ አለ አይደል? ይሄ ቂጡ የቲማቲሙ እንደዚህ ትይዛለሁ ማለት ነው። በቃ በጣም ቅልል እጥር ያለች ምንም የማታለፋ ማለት ነው። ከዚህን እንደዚህ ቆርጣለሁ ማለት ነው። እያችሁ ልክ እንደዚህ ያውም ይሄ የውሃው ነው። ትንንሹ ቲማቲም ደግሞ ሲኖር በጣም ያምራል። በሱ ደግሞ ሰርቻ አሳያችኋለሁ። ይሄ ትልቁ ነው እና ቲማቲም ይሄ ደግሞ ብስል ብሏል በጣም ማለት ነው። ብስል ሲል ታውቃላችሁ ውሃ ይወጣዋል። ለዛ ነው ልክ እናንተ በፈለጋችሁ ረጅሙ ከፈለጋችሁ በረጅሙ መስራት ትችላላችሁ። ባጭሩ ከፈለጋችሁ ባጭሩ ምናምን ነገር ገባችሁ። ምንም አያስቸግራችሁ። ከእናንተ ብቻ የሚጠበቀው አያችሁ። በቃ አሁን ይሄ ተመልከቱ።
ቲማቲም ማለት ነው። አሁን ይሄን እየተጨምሩታላችሁ መሰላችሁ እዚህ ጋር ቲማቲም ይሄ ህያሩ ጋር እና ካሮቱ ጋር ማለት ነው። አያችሁ በጣም የሚጥም ማለት ነው። ከዛ ይኸው ቲማቲሙ ህያሩ ቲማቲም ህያር ካሮት አሁን ደግሞ እናደርግበታለን ወካስ እንግዲህ ከሱን ደግሞ እንደዚህ ቻመቻምስና እንደዚህ አደርግና ይኸው እና ሙያ የለኝም የሚባል ነገር የለም እኔ ጋር ማለት ነው። ተመልካቾች እንዲታረጉና ምን ታረጉታላችሁ መሰላችሁ? እንደዚህ ሰነጥቁታላችሁ እንደዚህ ማለት ነው። ታረጉና ከዛ ምን ታረጋላችሁ? ዞር አድርጋችሁ ታጠፉታላችሁ ማለት ነው። አያችሁ በጣም በቃ የሚጥም ሰላጣ ነው የምትሰሩት ማለት ነው። ያው በቀላሉ ሰላጣ የተለያዩ አሁን ሰላጣዎች እንሰራለን። የተለያዩትን በተለያዩ ከለር ምናምን ነገር አሳያችኋለሁ ማለት ነው። ያቸው ይሄ እንደዚህ ጫፋውን ቁራጭ አድርጋታለሁ ጥሩ ስለማይሆን ማለት ነው። ከዛ ይሄ ልክ ይሄኛው እንደቆረጥኩት አሁን ታረጉታላችሁ ማለት ነው። ከዛ ይሄው ምንም ሳያስቸግራችሁ እንደዚህ ታረጉታላችሁ ማለት ነው። እንግዲህ ይኸው ከተፍ ያብቅቻለሁ። አያችሁት? ይሄን ይመስላል ማለት ነው። አያችሁት? በጣም የሚያምር ተመልከቱ። እንግዲህ እንደዚህ ያለ ሰላጣ መስራት ትችላላችሁ ማለት ነው። እና ሁለተኛውን ሰላጣ ደግሞ ላሳያችሁ። ሁለተኛውን ደግሞ ምን ታደርጋላችሁ መሰለኝ? አንደኛውን ሁለተኛው ደግሞ እንደዚህ ታደርጉና ማለት ነው። ይህን እንደዚህ እያደረጋችሁ ምን ትሰራላችሁ መሰላችሁ? በጣም የሚያምርና ውብ የሆነ የሰላጣ አይነት መስራት ትችላላችሁ ማለት ነው ባጭሩ። አያችሁ አሁን እንደዚህ ይደረጋል። እኔ በነገራችን ላይ ባለፈው ማስነግሬያችኋለሁ። አትክልት ነገር አጥቤ ነው የማስቀምጠው። አጥቤ ስለማስቀምጥ ጧት ላይ ስገባ ታያላችሁ እንዴት አድርጌ እንደማጥባት ማለት ነው። አጥቤ ያስቀምጣለሁ እና ብዙ አያስቸግርም እንደዚህ ማለት ነው። እና ማለት ነው ይሄው እንደዚህ ታደርጉና ምን ታደርጋላችሁ መሰላችሁ? አያችሁ ይሄ ደግሞ እንደዚህ ታደርጉና የተከተፈ ሰላጣ እና ያልተከተፈ ሰላጣ አድርጋችሁ ዩቲዩብ ላይ ትሰራላችሁ ማለት ነው። እና እኔ ሙያ አለኝ ሙያ የለኝም ምናምን ነገር እንደዚህ መጨነቅ ማሰብ ምናምን የለም። ሳራ ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጋችሁ ማየትና ብቻ ነው የሚጠበቅባችሁ። እሺ
እሺ እኔ ጋር ገብታችሁ ታያላችሁ፣ ሙያ ትማራላችሁ። አለቀ ደቀቀ። የምንን ሙያ አልችልም እኔ ምናምን የለም። የድሮ ቀረ። አሁን ላይ አያችሁ እንደዚህ ታደርጋላችሁ። እዚህ ጋር ይኸው የቅድሙ ሰላጣ አድርጋ አያችሁ፣ ይሄን ይመስላል ማለት ነው። እንደዚህ ስለዚህ እንደዚህ ያለ ሰላጣ ስላላችሁ ውድ ቤተሰቦች፣ እንዲሁም እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ የምታበረታቱ ከልብ አመሰግናለሁ። እንግዲህ ያው አዳዲስ ቪዲዮዎች፣ አዳዲስ የሰላጣ አሰራሮች፣ ምግቦች ይዤላችሁ ነው ወደ እናንተ የምመጣው። እናንተም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ከልብ አመሰግናለሁ። ሁላችሁም በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ